እፎይ ተጽዕኖ ፈጣሪ ነው 4 ነጥብ። ለዘመናት እንግዲህ እዚህ በቲክቶክ ላይ ያሉት ጃሂል ኡስታዞች ሲክሉት የነበረውን ሐዲስ እንግዲህ ኡስታዝ አቡ ሃይደር እና ኡስታዝ ሳዳት ከማል ትክክል እንደሆነ አረጋግጠውልናል። ሐዲሱ የትኛው ነው? ሱነን አቢ ዳውድ 21 ላይ ያለውን ነብዩ በ6 ዓመት ያገቡኝ በ9 ዓመት ደግሞ ከኔ ጋር ተኙ ያለውን ወለተሃና እቺኛው እንግዲህ እና ሌሎቹም ሲክሉት ነበር። ስህተት ነው አልተጻፈም እያሉ ሲክሉን ነበረ። እስቲ እንግዲህ ኡስታዝ አቡ ሃይደርን ሰምተን እንመለስ። እንደው የምንሸማቀቀው መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲል እንዴት አያገቡም በል። ሰው እንዳመጣጡና መልስ ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲል ማን የገደበው? የሳዳት ከማለምን እንድገመው ከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 200 ኪሎ እኮ ኩንታል አይደለም የወደቀ። እንግዲህ ሐቁ ይሄ ነው። ከሁለቱ ከሳዳት ከማልና ከአቡ ሃይደር አሉ በዚህ በኩል ደግሞ ቲክቶክ ጃሂሎች አሉ። ከሁለቱ የትኛው ነው ጃሂል? እናንተ መልሳችሁን እስቲ ስጡን። ለነሱም ደግሞ ሼር አድርጉላቸው። ደግሞ ቪዲዮ በጣም እያስተፉብኝ ስለሆነ ኮፒ ሊንክ ማድረጋችሁን አትርሱ። ሐሰት ይጋለጣል።